हेलो हेलो एफ्रेम हेलो एफ्रेम አሪፍ ማስፈራሪያ ነው ደርሶኛል እና በጣም ፈሮኝ በእናትህ እሺ ኤፍሬም ነህ? አዎ ምን አገባ ኤፍሬም ነው ማለት ነው አገባ ምኑ ነው የሚቀርብኝ? ሁሉ ነገር ነው የሚቀርብህ። ለምን አልፈ ይወስና ነው ይኸውልህ የሰማኸኝ ከሆነ ማለት ነው ያለህበትን ቦታ ብቻ ንገረኝ። እኔ ያለህበት እመጣለሁ። አንተ እኔ ጋር መጥተህ ምናምን የምታስፈራራኝ የምትደነፋብኝ አይነት ሰው አይደለሁ። እኔ ያለህበት ቤትህ ያለህበት ጓዳ እመጣለሁ። ሲጀምር እኔን ፈርተህ ነው መሰለኝ ቤት ራስ መምጣት ያቆምከው። እሺ የት ልምጣልህ? አሁን እመጣለሁ እኮ የት ልምጣልህ? አይደለም አይደለም ኤፍሬም ማነህ? ስልኩን አስነስቶት ነው? እሺ እኔን መገኘኝ ታውቃለህ፣ ቢሮዬን ታውቀዋለህ፣ መምጣት ትችላለህ። እኔ ግን አንተ ጋር መምጣት አልቻልኩም። እማውቀው ቦታ ላይ ሁሉ መጥቼ አጥቻለሁ። ስለዚህ የአብርሽ ጉዳይ እንደሆነ ታውቃለህ አይደል? ስለዚህ ያለህበት የገዛ ወንድሙን አንተ ወንድሙን ትከታተላለህ። የገዛ ወንድሙን ምን አገባህ አንተ? እኔ ለሐቅ ነው እንጂ ለደም አይደለም የምኖረው የደሙ ወንድሙ ስለሆነ ስጋው ስለሆነ ከበደለው እኔ አልቆምለትም ማለት አይደለም። የሰማኝ ነው። አንተ ራስህ ተባኝ ከወንድም የበለጠ አንተ ምን ቤት ነው? ምን አገባህ? እሱ ለኔ የዋለልኝ ውለታ ከወንድምም በላይ ነው። እናንተ ደደቦች ስለሆናችሁ ያደረገላችሁን ነገር መቁጠር ስለማትችሉ በጣም ፈራሁ በእናትህ። እኔ የነገርኩህ እኮ ነው ያለህበት ቦታ ልምጣልህ እያልኩ ነው ያለህበት እኮ ነገር። እሺ ንገረኝ ያለህበትን ቦታ። እሺ ችግር የለውም አንተ ብቻ ማለት ነው ይሄንን ስልክ ለ5 ደቂቃ ወይ ለ10 ደቂቃ ክፍት አድርገህ አስቀምጠው። ጂፒኤሱን ተከትዬ ያለህበት ቦታ መጥቼ አንገትህን ጎትቼ አወጣለሁ። ግን አንተ ምን ማድረግ እንደምችል ስለምታውቅ ማለት ነው ምን ማድረግ እንደምችል ስለምታውቅ ጭንቅላቴን ስለምታውቀው በየደቂቃው ነው ስልኩን የምታጠፈው። በቤተሰብ እመጣልሃለሁ። አንድ ነገር ልንገርህ፣ የኔ ቤተሰቦች የኔ ወንድም ለኔ ሊሞትልኝ የተዘጋጀ ነው። እንኳን ሊገለኝ ይቅርና ተወረ ሊሞትልኝና ዛሬ ሙትልኝ ብለው ሊሞትልኝ የተዘጋጀ ነው። ይሄ አንተ እና ኤፍሬም ግን እያደረጋችሁ ያላችሁት ነገር ይኸውልህ ስርዓትህን ያዝና አውራኝ። ወንድ ከሆንክ ከወንድ ከኔ ጋር አውራ። እናቴንም እህቴንም እዚህ ቦታ ውስጥ